ዛሬ አንድ ነገር ልነግራችሁ የመጣው ምክንያት ይሄ ለሴቶች ነው። ብዙ ሴቶች ላይቭ እየተቀመጣችሁ አይደለም። እዚህ አፕሊኬሽን ላይ ደግሞ ዋናው የምትሰሩት በላይቭ ነው ማለት ነው። ላይቭ የማትሰሩ ከሆነ ባትጀምሩ ይሻላችኋል። ምክንያቱም ያ በጣም ትልቅ ሪዋርድ ነው ማለት ነው። እዚህ ጋር እንደምታዩት እኔ በሀወር 1000 ነው የሚለው ማለት ነው። የእናንተ ግን እንደገባችሁ በሀወር 5000 በሁለት ሀወር ደግሞ 10000 ነው የሚለው ማለት ነው። በጣም ትልቅ ሪዋርድ ስለሆነ ይሄ ሊያመልጣችሁ አይገባም ማለት ነው። ሴቶች በዚህ ብቻ በ7 ቀን ውስጥ ወደ $7 ወደ $7 ወደ 70,000 አካባቢ መሰብሰብ ትችላላችሁ። እና ይህን መግባታችሁን ዌልካም ቢል ስለሚቃጠልባችሁ እንደገባችሁ የፊት አሻራ እዚህ ጋር እንመልስ ነው። እዚህ ጋር ይሄው አውተንቲኬተር የሚላል በሾርት ይጻፉ ማለት ነው። ይሄን ነክታችሁ የፊት አሻራ ትስጡና ይሄን ተነኩ። እንደነካችሁት እዚህ ጋር እንደምትመለከቱት እዚህ ጋር ጌት ቬሪፋይ የሚላል እሱን ተነኩትና ትሰጣላችሁ ማለት ነው። ያን ከሰጣችሁት በኋላ ቀጥታ ላይቭ ምንም ሲሳተበክኑ ቀጥታ ላይቭ ነው መግባት ያለባችሁ። ምክንያቱም በላይቭ ነው በጣም የሚሰጣችሁ። ለሴቶች ደግሞ ይሄ በጣም አሪፍ ነው ማለት ነው። 30,000 አካባቢ ጨምራችሁ ዝዶ ማድረግ የምችሉበት አማራጭ አለ ማለት ነው። እዚህ ጋር እንደምትመለከቱ እችን ተነኳትና ስታርት ላይቭ የምትላለች ማለት ነው። እሷን ተነኳታላችሁ እንዴት ላይቭ እንደምትገቡ ለማወቅ እንደዚህ ስታርት ላይ ትሉትና እንደዚህ ከገባችሁ በኋላ እዚህ ጋር እንደምትመለከቱት እዚህ ጋር ፎቶ ታስገባላችሁ የራሳችሁን ፎቶ። ከዛ በኋላ እዚህ ጋር ደግሞ የሆነ ርዕስ ትጽፉለታላችሁ የፈልጋችሁትን ርዕስ እዚህ ጋር ቻቲንግ ብላችሁ ትመርጣላችሁ። ከዛ በመቀጠል እዚህ ጋር ጎ ላይቭ ትሉታላችሁ ማለት ነው። ሴቶች ጎ ላይቭ ካላችሁት በኋላ እንደዚህ ሰከንዶችን ይቆጥርና ያስገባችኋል። እንደዛ አድርጋችሁ መቀመጥ ትችላላችሁ። ቶሎ የወጣባችሁ እዛ ላይቭ ላይ ከሆነ ድምጽ ስለማይሰማ ነው። እና እንደዚህ አድርጋችሁ መግባት ትችላላችሁ ማለት ነው። ከገባችሁ በኋላ ሪዋርድ የሚለው ጋር በመምጣት ሰዓታችሁን እንደጨረሳችሁ እዚህ ጋር መታችሁ ሪሲቭ ማለት ትችላላችሁ ማለት ነው። ራሱ ያብራላችኋል። እዚህ ጋር ደግሞ እንደምትመለከቱ ኖቲፊኬሽንም ስለሚልክላችሁ እዚህ ጋር ገብታችሁ ሪሲቭ ማለት ትችላላችሁ ማለት ነው። እናም እንደ ያልጀመራችሁ ሰዎች ቶሎ መጀመር አለባችሁ ማለት ነው። ሊንኩን ከስራ አስቀምጥላችኋለሁ። በዛ መጀመር ትችላላችሁ። ይመቻችሁ።